ያላችሁ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንደተለመደው በአረብኛ ትምህርቶች መጥቻላችኋለሁ። ዛሬ ደግሞ የመዳም ትዕዛዛትንና እንዲሁም እናንተ መጠየቅ የምትፈልጓቸውን ጥያቄዎች በዚህ ቪዲዮ እንማራለን። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው መከታተል ነው። እንደምትማሩበት እንደሚጠቅማችሁ ተስፋ አደርጋለሁ። ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩ። ወደ ትምህርቱ እንለፍ። መዳም ምን ልስራ ብለን ለመጠየቅ መዳም ኤሽ አሰዊ ኤሽ ማለት ምን ማለት ነው? አሰዊ ማለት ልስራ ማለት ነው። ቤቱን አጽጂ፣ ነዝፊ አልበይት፣ ነዝፊ አልበይት። ነዝፊ ማለት አጽጂ፣ አልበይት ማለት ቤቱን ማለት ነው። ምግብ ሰርተሻል? ሰወይቲ አኪል፣ ሰወይቲ አኪል። እዚህ ጋር እኛም መጠየቅ ከፈለግን ሰወይቲ አኪል ማለት እንችላለን። ወይንም እነሱ ጠይቀውንም ከሆነ ሰወይቲ አኪል ሊሉን ይችላሉ። ታዲያ ሰርተን ከሆነ ሰወይት ማለት እንችላለን። ወይንም ካልሰራን ማሰወይት። ገና ልንሰራ ከሆነም ልሳህ ብሰዊ። ልሳህ ማለት ገና ማለት ነው። ብሰዊ ደግሞ እሰራለሁ ማለት ነው። አዎ ጨርሻለሁ። አይዋ ህለስቱ። አይዋ ማለት አዎ ማለት ነው። ህለስቱ ማለት ጨርሻለሁ ማለት ነው። ልብስ ልተኩስ ማለት አከዊ መላቢስ፣ አከዊ መላቢስ። አከዊ ማለት ልተኩስ፣ መላቢስ ማለት ደግሞ ልብስ ማለት ነው። ዛሬ ምሳ ምንድን ነው የምሰራው? ሊዮም ኤሽ አሰዊ ገዳ፣ ሊዮም ኤሽ አሰዊ ገዳ። ሊዮም ማለት ዛሬ፣ ኤሽ ማለት ምን ማለት ነው። አሰዊ የምሰራው፣ ገዳ ማለት ምሳ። ቁርስ ምን ልስራ? ኤሽ አሰዊ ፍጡር፣ ኤሽ አሰዊ ፍጡር። ኤሽ ማለት ምን ማለት ነው። አሰዊ ማለት ልስራ፣ ፍጡር ማለት ቁርስ ማለት ነው። ምሳ ላቅርብ? አጀህዝ ገዳ፣ አጀህዝ ገዳ። አጀህዝ ማለት ላቅርብ፣ ገዳ ማለት ምሳ ማለት ነው። በቃ ምሳ ተዘጋጅቷል። ኸላስ ጃህዝ ገዳ፣ ኸላስ ጃህዝ ገዳ። ኸላስ ማለት በቃ ማለት ነው። ጃህዝ ማለት ተዘጋጅቷል። ገዳ ማለት ምሳ ማለት ነው። ከፍሪጅ ዶሮ ላውጣ ብለን መጠየቅ ብንፈልግ እጠለአ ዲጃጅ ሚነን ተላጃ፣ እጠለአ ዲጃጅ ሚነ ተላጃ። እጠለአ ማለት ላውጣ ማለት ነው። ዲጃጅ ዶሮ፣ ሚነ ተላጃ ከፍሪጅ ማለት ነው። ከፍሪጅ ዶሮ ላውጣ ወይስ ስጋ ብለን መጠየቅ ብንፈልግ እጠለአ ሚነ ተላጃ ላህም ወላ ዲጃጅ። እጠለአ ሚነ ተላጃ ላህም ወላ ዲጃጅ። ከፍሪጅ ዶሮ ላውጣ ወይስ ስጋ እያልን ነው ማለት ነው። ስጋ ካሉ ጠለኢ ላህም
ጠልኢ ማለት አውጪ ማለት ነው። ጠልኢ ላህም። ዶሮ ከሆነ ደግሞ ጠልኢ ዲጃጅ። ዶሮ አውጪ ማለት ነው። አሁን ልምጣ ወይስ በኋላ ለማለት አልሂን እጂ ወላ ብአዴን። አልሂን እጂ ወላ ብአዴን። አልሂን ማለት አሁን ማለት ነው። እጂ ማለት ልምጣ፣ ወላ ማለት ወይስ፣ ብአዴን ማለት በኋላ ማለት ነው። አሁን ላጽዳ ብለን ለመጠየቅ ከፈለገ አልሂን እነዝፍ፣ አልሂን እነዝፍ። አልሂን ማለት አሁን ማለት ነው። እነዝፍ ማለት ላጽዳ ማለት ነው። ልጥረጋው ወይስ በኋላ ማለት ብኸንስ ወላ ብአዴን። ብኸንስ ወላ ብአዴን። ብኸንስ ማለት ልጥረጋው፣ ወላ ማለት ወይስ፣ ብአዴን ማለት በኋላ ማለት ነው። ሌላ የምሰራው ስራ አለኝ። ሌላ የምሰራው ስራ አለኝ ለማለት ፊ እሽተክል ሽቅል ታኒ። ፊ እሽተክል ሽቅል ታኒ። ፊ ማለት አለኝ ማለት ነው። እሽተክል ማለት የምሰራው፣ ሽጉል ማለት ስራ፣ ታኒ ማለት ሌላ ማለት ነው። አትክልት አልቋል ለማለት ከለስት ኩድራ። ከለስት ኩድራ። ከለስት ማለት አልቋል፣ ኩድራ ማለት አትክልቶች ማለት ነው። እቃ አጥቤያለሁ። ገሰልት ሞአይን። ገሰልት ሞአይን። ገሰልት ማለት አጥቤያለሁ፣ ሞአይን ማለት እቃ ማለት ነው። ምግብ ላቅርብ ብሎ ለመጠየቅ ቡሃት አኬል። ቡሃት አኬል። ቡሃት ማለት ላቅርብ፣ አኬል ማለት ምግብ ማለት ነው። ወይንም እጅ አዝ ማለት እንችላለን። እጅ አዝ ማለት ላቅርብ ማለት ነው። ምን አልሽኝ? ኤሽ ግልቲ። ኤሽ ግልቲ። ኤሽ ማለት ምን ማለት ነው። ግልቲ ማለት አልሽኝ። ስለዚህ ኤሽ ግልቲ እንላለን። ምን አልሽኝ ማለት ነው። አልገባኝም ያልሽኝ ለማለት ማፈህምቲ ኤሽ ግልቲ። ማፈህምቲ ኤሽ ግልቲ። አልገባኝም ያልሽኝ ማለት ነው። ማፈህምቲ ማለት አልገባኝም። ኤሽ ማለት ምን እንዳልሽኝ፣ ምን እንደተናገርሽኝ ማለት ነው። ግልቲ የተናገርሽው አልገባኝም። አላውቅም። ማድሬ። ማድሬ። በሰዓቱ፣ በድሪ። በድሪ። ምሳ በሰዓቱ ስሪ። ሰዊ ገዳ በድሪ። ሰዊ ማለት ስሪ፣ ገዳ ማለት ምሳ፣ በድሪ ማለት በሰዓቱ በጊዜው ማለት ነው። በሰዓቱ ተነሺ። ጉሚ በድሪ። ጉሚ በድሪ። ጉሚ ማለት ተነሺ፣ በድሪ ማለት በሰዓቱ በጊዜው እንዳታረፍጂ ማለት ነው። አሁን እመጣለሁ። ብጂ አሂን። አሂን ማለት አሁን ማለት ነው። ወይንም ለሂን ይሉታል። ለሂንም አሂንም ይሉታል። ብጂ ማለት እመጣለሁ፣ አሂን ማለት አሁን። አሁን እሄዳለሁ። ብሮህ አልሂን። ብሮህ ማለት እሄዳለሁ፣ አልሂን ማለት አሁን ማለት ነው። አልቆይም። ማ ብታኸር። ማ ብታኸር። እንዳትቆይ። ላ ትታኸሪ።
ላ ትታኸሪ ቆየች ለማለት ተአኸረት ተአኸረት። ዛሬ አየሩ ቆንጆ ነው። ዛሬ አየሩ ቆንጆ ነው ለማለት ሊዮም ጃው ሄለው ሊዮም ጃው ሄለው። ሊዮም ማለት ዛሬ፣ ጃው ማለት አየሩ፣ ሄሎ ማለት ቆንጆ ማለት ነው። ዳርቻታለሁ ናዴትኻ ናዴትኻ ገና አልበሰለም። ሊሳ ማይስተዋ ሊሳ ማለት ገና ማለት ነው። ማይስተዋ ማለት አልበሰለም ማለት ነው። እዚህ ጋር በስሏል ለማለት ከፈለግን ኢስተዋ ማለት እንችላለን። ማ አትገባም። ማ ከገባች ግን አልበሰለም ማለት ነው። ጫው ጨምረሻል። ሀጤት የሚልህ ሀጤት ማለት ጨምረሻል። ምልህ ማለት ጫው ማለት ነው። ቃቂ እስልጊ እስልጊ በዘይት ጥበሺ። እግሊ ቢል ዘይት እግሊ ቢል ዘይት። እግሊ ማለት ጥበሺ፣ ቢል ዘይት ማለት በዘይት ማለት ነው። ዛሬ በጣም ደክሞኛል። ኤልዮም ታባነ ከቲር ኤልዮም ማለት ዛሬ፣ ታባነ ማለት ደክሞኛል፣ ከቲር ማለት ብዙ ወይንም በጣም እንደማለት ነው። ፍጪ ጣኽኒ ጣኽኒ ቲማቲም በማሽን ፍጭልኝ። እፍርሚሊን ጣማጥም ብልሃላት እፍርሚሊን ጣማጥም ብልሃላት። እፍርሚሊን ማለት ፍጭልኝ፣ ጣማጥም ማለት ቲማቲም፣ ብልሃላት በማሽን። ሀላጥ ማለት እዚህ ጋር ማሽን ማለት ነው። ቲማቲም በክብ ክተፊልኝ። ቀጥኤሊ ጣማጥም ደዋኢር ቀጥኤሊ ጣማጥም ደዋኢር። ቀጥኤሊ ማለት ክተፊልኝ፣ ጣማጥም ቲማቲም፣ ደዋኢር ክብ ክብ የሆነ ነገር ደዋኢር ይባላል። በረጃጅሙ ክተፊልኝ። ቀጥኤሊ ጣዊል ቀጥኤሊ ጣዊል። ቀጥኤሊ ማለት ክተፊልኝ፣ ጣዊል በረጃጅሙ። ጣዊል ረጃጅም የሆነ ጣዊል ይባላል። አራት ማዕዘን ክተፊልኝ። ቀጥኤሊ ሙረባ ቀጥኤሊ ሙረባ። ቀጥኤሊ ማለት ክተፊልኝ፣ ሙረባ አራት ማዕዘን። አራት ማዕዘን የሆነ ነገር ሙረባ ይባላል። ሌላ አምጪልኝ። ጂቢሊ ታኒ ጂቢሊ ታኒ። ጂቢሊ ማለት አምጪልኝ፣ ታኒ ማለት ሌላ። ሌላ ስሪልኝ። ሰዊሊ ታኒ ሰዊሊ ታኒ። ሰዊሊ ማለት ስሪልኝ፣ ታኒ ማለት ሌላ። ላግዝሽ። አሰአድኪ አሰአድኪ የማግዝሽ ነገር አለ። ፊሻይ አሰአድኪ ፊሻይ አሰአድኪ። አሰአድኪ ማለት የማግዝሽ። ፊ ማለት አለ፣ ሻይ ማለት ነገር። የማግዝሽ ነገር አለ ወይ ማለት ነው። ነግሬህ ነበር። ካን ግልትሊክ ካን ግልትሊክ። ካን ማለት ነበር፣ ግልትሊክ ደግሞ ነግሬህ ማለት ነው። ለሴት ሲሆን ግልትሊኪ ይሆናል።
ከአንግልት ሊቂ ኪ ከሆነ መጨረሻ ላይ ያለው ለሴት ነው ማለት ነው። ለብሶ ሲሆንስ ከአንግልት ልኩ ከአንግልት ልኩ ይሆናል ማለት ነው። ነግሬህ ነበረ፣ ነግሬሽ ነበረ፣ ነግሬያችሁ ነበረ ለማለት ስንፈልግ ለምን አልመጣህም? ሌሽ ሙጃይ፣ ሌሽ ሙጃይ። ሌሽ ማለት ለምን፣ ሙጃይ ማለት አልመጣህም ማለት ነው። ግዴታዬ ነው። ዋጅቢ፣ ዋጅቢ። ግን እንዳታጥቢ። ላትቀስሊ ሀደ፣ ላትቀስሊ ሀደ። ላትቀስሊ ማለት እንዳታጥቢ፣ ሀደ ማለት ይህንን። ደግመሽ እጠቢ። ቀስሊ መራታንያ፣ ቀስሊ መራታንያ። ቀስሊ ማለት እጠቢ፣ መራታንያ ማለት ደግመሽ ወይም በድጋሚ እንደማለት ነው። ይህንን ማንሳት አልችልም ከባድ ነው ማለት ብንፈልግ ማዕግደር አሽል ተጊል ሀዳ፣ ማዕግደር አሽል ተጊል ሀዳ። ማዕግደር ማለት አልችልም ማለት ነው። አሽል ማለት ማንሳት፣ ተጊል ማለት ከባድ የሆነ ነገር፣ ሀዳ ማለት ይህ ማለት ነው። ስለዚህ ይህንን ማንሳት አልችልም ከባድ ነው እያልን ነው ማለት ነው። ምክንያቱም ከባድ የሆነ ነገር ማንሳት የለብንም፣ ራሳችንን መጠበቅ አለብን ከምንም በላይ። ነገ እኛ ብንጎዳ ብንታመም ማንም አይፈልገንም፣ ማንም ዞር ብሎ ስለማያየን ማለት ነው። ራሳችንን መጠበቅ አለብን። ራሳችሁን ጠብቁ ውድ ቤተሰቦቼ። የዛሬ የአረበኛ ትምህርታችን ይህንን ይመስል ነበረ። እንደተማራችሁበት እውቀትን እንዳገኛችሁበት ተስፋ አደርጋለሁ። ሀሳብ አስተያየታችሁን እንዲሁም በቀጣይ ቪዲዮ እንድሰራላችሁ የምትፈልጉትን በኮመንት ሴክሽን ላይ አስቀምጡልኝ። ስለምትሰጡኝ ሀሳብ አስተያየት፣ ስለምትሰጡኝ ድጋፍ እጅግ አድርጌ አመሰግናለሁ። እስከ ቪዲዮ ፍጻሜ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰላም ሁኑልኝ።